አማቶቼም ለቤተሰቦቼ ልጅቱ በጠና ታማብናለችና መታችሁ ሰዷት ብለው መልእክት ላኩ። አባቴ አጎቴና ወንድሞቼ መተው ይዘውኝ ወደ ቤተሰቦቼ ጋር ተመለሱ። ቤተሰቦቼም ጋር ከተመለስኩ በኋላ ለ4 ወራት ታመሜ ተኛሁ። ከብዙ መከራና ስቃይ በኋላ ወደ ጤናዬ ስመለስ አማቶቼ አሁን ከዳነችና ከተሻላት ሁሉንም ነገር ያጠፋችው ልጅ ሁና ነው፣ ባለማስተዋል ነው፣ እንፈልጋታለን ትመለስ ብለው ሽማግሌ ላኩ። በዛም ሰዓት እኔ አልሄድም፣ መልሳችሁ ከላካችሁ ግን ኮብልዬ ወደዚህ እንኳን አይደለም የምመጣው፣ በዛው ነው ገደል የምገባላችሁ አልኳቸው። አባቴ የኔ ነገር አይሆንለትምና እረ እንዳልሽሆን ምንም ነገር ካንቺ አይበልጥም ሲል ሌላው ቤተሰብ በርበሬ ትታጠን እንደዛ ትደረግ እንደዚህ ትደረግ ሲሉ ጎረቤቱ ምናልባት ይች ልጅ ሰው የማያውቀው የተደበቀ በክብሯ ላይ በድንግልናዋ ላይ ያልታሰበ ነገር ካለ ፈርታ ጨንቋት ቢሆንስ አሉ። ግንዛ ሰዓትም እናቴ ያዛ አድርጋ ጓዳ ቁጭ ብለን እንዴ ትልቅ ሰውን ጠየቀችኝ። እኔ የማውቀው ነገር የለም ግን አልፈልግም፣ ማግባት አልፈልግም፣ መማር ነው የምፈልገው ብዬ እምቢኝ አልኳት። አማቶቼም እምቢ ብላለች ቢባሉ ፍቃደኛ አልነበሩም። ልጃችንም አልፈታም ብሏል፣ እኛም እንፈልጋለን እባካችሁ እያሉ በየጊዜው ሽማግሌ ያመላልሳሉ። በሀገሬውም ጓደኞቼን የታጩትን እሷ ጋር አትሄዱ እንድታስተምራችኋለች፣ እሷ ጋር ውሎ ደግሞ እሷ ቢጤ ትሆናላችሁ እየተባሉ ጓደኞቼ ከኔ ይሸሻሉ፣ ከኔ ይርቃሉ። ያም ሆኖ ግን ቤተሰቦቼ መልካም በኖሯቸውም እንዲህ ያሉ ስለነበሩ ያንድ የነበረ እንደጠፋ ተቀምጦ ሌላ አዳዲስ የትዳር ጥያቄ የሚመጣ ነበር። አባቴም ከነገሩ ሁሉ ከፊታቸው ዞር በይና ነገሮች ሲረጋጉ ወደ አባትሽ ቤት ትመለሻለሽ ብሎ ከተማ የምትኖር አክስቴ ጋር መሸኛዬን ይዞ ወሰደኝ። እዛም ትምህርቴን እየተማርኩኝ 14 ዓመት ሆነኝ። 14ኛ ዓመቴ ላይ ደግሞ ሌላ ነገር አመጣሁኝ። ጓደኞቼ በእድሜ ያሉ ሴቶች አረብ ሀገር እየሄዱ ስለነበረ እኔም እሄዳለሁ ብዬ ተነሳሁ። 14 ዓመትሽ ነው አታልፊም፣ ተወርቂያለሽ፣ ደሞስ ምን ጎሎብሽ አረብ ሀገር ትሄጃለሽ፣ ታላላቅ እህቶችሽም ሄደው ኑር ቶሎ እንኳን ቢባሉ ቀልጠው ቀሩ፣ አንቺም የነሱ ጣፈንታ ይደርስሻል ቢለኝ አልፈልግም እምቢኝ አልኩኝ። እነሱም እሺ ብለው ወደ አዲስ አበባ ሸኙ። አዲስ አበባ ሲሄድ መምጣት የምፈልገው ሳውዲ አረቢያ ስለነበረ ሳውዲ ለመምጣት ደግሞ 2004 እና 2005 ላይ ከ23 ዓመት በላይ የሆኑ ሴቶች እየተጠየቁ ስለነበረ የኔ ማስታወቂያ ደግሞ ትንሽ ጨመር አድርገው 18 ዓመት ነበረ። እኔም በዛ ሰዓት አልሳካልኝ ሲል ነገሮችን ሁሉ ጥዬ አዲስ አበባ ሰው ቤት ተቀጥሬ መስራት ጀመርኩኝ። የተወሰነም ጊዜ ካሳለፍኩኝ በኋላ እንደገና ወደ ክፍለ ሀገር መጥቼ አዲስ ማስታወቂያ አሰርቼ ፕሮሰስ ልጀምር ቤተሰብ ጋር በሄድኩበት ሰዓት ያ ልጅ እኮ ሳይፈታሽ ቤተሰቦቹም ዝም ብለው ዲብቅብቅ አድርገው ልጃቸውን አረብ ሀገር ልከውታል አሉኝ። እኔ ብሄድ ቢቀመጥ ምን አገባኝ፣ ቢፈታኝ ባይፈታኝ አያገባኝም፣ ዋናው ነገር እንደምፈልገው መኖሬ ነው ብዬ ዝም አልኩ። ማስታወቂያዬን አሰርቼ ከተሳካልኝ አልመለስም፣ በዛው ነው የሚሄደው ብዬ ቤተሰብ ተሰናብቼ ወደ አዲስ አበባ ተመለስኩ። 2005 ማለቂያው አካባቢ ነገሮች ተሳኩልኝና ሳውዲ አረቢያ አባ ከተማ ለስራ መጣሁ። አዲስ አበባም ካሳለፍኩት የሰው ቤት ስራና መከራ ከሰዎቹ ክፋት የተነሳ አረቦቹን እንዲህ መላክ ማየት ጀመርኩ። በእርግጥ ስራቸው ይበዛል፣ አንዳንዴ ጫን ያለ ነገር አለ፣ ግን ጥሩዎች ናቸው። እንዲህ እያልኩ 2 ዓመታቶችን አስቆጠርኩኝ። ስልክም ስላልነበረኝ ቤተሰብ የማገኘው በሴትዮዋ ስልክ በወር 2 ቀን ብቻ እየተሰጠው ነበረ። 2 ዓመቴን ጨርሼ ሰዎቹ ያላቸውን ነገር አዘገጃጅተው እረትበውልኝ ስልክ ገዝተውልኝ ቤተሰብ አይቶ ለመመለስ አገር ገባሁ። ገና እንደገባሁም የባልጋጋታ ቢመጣም እኔ ግን የሆነ እንዲቆረጥ የማልፈልገው ያልተስተካከልኩት በተለይ ተሰድቼ ነገሮችን ቆም ብዬ ሳስበው ምንም ልጅ ብሆን ሰብሬዋለሁ እኮ እንዲህ አድርጌዋለሁ እኮ ደስታውን ሰርቄዋለሁ እኮ እያልኩኝ አንድ ቀን ብቻ ያየሁት ምስሉ ካምሮዬ ሊጠፋ ትንሽ የቀረውን የልጅነት ባሌ ማሰብ ጀመርኩኝ። አባቴም አሁን በሽማግሌና ያዛቸው ይፍታሽ ወይ አግብተሽ ሂጂ ወይ ደግሞ እዛም ስትሄጂ እዛም ታገቢያለሽ ብለኝ፣ ቆይ አባቴ ነገሩን ሁሉ ጊዜ ይፍታው ብዬ እረፍቴን ጨርሼ የእህቶች ጋር ተገናኝቼ እንደደረስኩ የምጠፋበትን መንገድ አመቻችቼ ወደ ሳውዲ ተመለስኩኝ።
ሳውዲም ተመልሼ እዛው ቤት ገብቼ የተወሰነ ከሰራው በኋላ በያስኮት ስልክ ነገሮችን ሁሉ አመቻችቼ በቀላሉ መጥፋት ቻልኩኝ። እህቶችም ጋር ተቀላቀልኩ። እህቶች ጋር ስቀላቀል አንዳንድ የሰፈር ልጆች፣ ጓደኞች፣ ቤተሰብ፣ ዘመድ ጋር መገናኘት ጀመርኩ። የድሮውን እያነሱ ይስቁብኛል፣ የድሮውን እያነሱ ያሽሟጥጡብኛል። እኔ ምንም አይመስለኝ። እንዴ ጥፋተኝነትም ራሴን አይቼው አላቅም። ምክንያቱም በሰዓቱ አንደኛ ልጅ ነኝ። ሁለተኛ ነገር ደግሞ አድጌ ነገሩን ሳስበው በዛ ሰዓት በዛ እድሜ ሴት ልጅ መዳር ከግድያ የማይተናነስ ወንጀል አድርጌ ስለማየው ነበረ። እንዲህ እያለ በእህቶቼ ላይ፣ በጓደኛ ላይ፣ በዘመር ላይ የትዳር ጥያቄ ወደ እኔ መምጣት ጀመረ። የደወለልኝም ሁሉ ባለ ትዳር ነኝ፣ ባላለኝ እያልኩ መመለስ ጀመርኩ። የዚህን ጊዜ ይሄ ወሬ እህቶች ጋር ደረሰ። ስለማታውቂው ሰውዬ፣ የሰርጉ ዕለት ጥለሹ ስለጠፋሹ ሰውዬ ትዳር አለኝ ብለሽ የሚመጣልሽን ከመመለስ እንዴ ምንም ብለሽ ነገሮችን አስተካክለሽ ተፋተሽ የመጣሁን ጥሩ ባል አግቢ ያሉኝ። እኔ ግን ልጁኝ ባጠፋውም ነገሩን ሁሉ አሁን ላይ ነገሮች ከተስተካከሉ ለማስተካከል ወደ ኋላ አልልም። ነገሮች አንድ እድል የሚገባቸው ከሆኑ ምንም አደርጋለሁኝ ብዬ እምቢኝ አልኩኝ። ከእህቶቼ ተደብቄ ማንም ሳይሰማ ሳውዲ ምሻወር ስለሚሰራ ስልኩን ለማግኘት